የመስቃን ወረዳ አስተዳዳሪ አቶ ሰለሞን አየለ እንደገለጹት በክረምት ወራት የተጀመረውን የበጎ ፈቃድ አገልግሎት በርካታ ወጣቶች ተሳታፊ መሆናቸውን ገልጸዋል። በየአካባቢው እንደየአካባቢያቸው እንደየቀበሌያቸው ነባራዊ ሁኔታ እቅድ በማዘጋጀት ወጣቱ በክረምት እንዲሰማራ የተደረገበት ሂደት አለ። ይህ ስራ ቀጣይም መጠናከር እንዳለበት ታሳቢ መደረግ አለበት የሚል ነገር አለ። ለበጎ ፈቃድ አገልግሎት የተደራጁ የእንሴኖ ከተማ ወጣቶች ከህብረተሰቡ ገንዘብ በማሰባሰብ በከተማ ውስጥ ለሚገኙ አረጋውያንና አቅመ ደካሞችን ዘይት እንዲሁም የምግብ እህል ድጋፍ አድርገዋል። ወጣቶቹ ከገንዘብ ማሰባሰብ ባሻገር የከተማችን ጽዳት ጉዳይ የእኛ ጉዳይ ነው በማለት በነቃና በተደራጀ ተሳትፎ የጽዳት ዘመቻ አካሂደዋል። በበጎ ፈቃድ ስራው ተሳታፊና አስተባባሪ ከነበሩት መካከል ወጣት ዘይኑ ሽፋ እንደተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ በተግባር ሰርተው ማሳየታቸው ለስራው ከምን ጊዜም በላይ እንዳነሳሳቸው ገልጸዋል። አረጋውያን እንዲሁም ደግሞ ጧሪ የሌላቸው እናቶችና አባቶቻችንን ለመርዳት እኛም እንደ ሀገር እንደ ኢትዮጵያ የመስቃን ወረዳ ወጣቶች ተነሳስተን ለዚህ በጎ ተግባር የመስቃን ወረዳ አስተዳደርን ጠይቀን እንዲሁም ሌሎችንም አካል ጠይቀን ፍቃደኛ ስለሆኑ እነሱም ከጎናችን ረዳቸዋለን ስላሉ ይህንን ለማድረግ ውስጣችን አስገድዶን በፍላጎት ተነስተናል። ሌላኛው ተሳታፊ በድሬዳዋ ከተማ ውስጥ ነዋሪ የሆነው ወጣት ሚፍታ ሸምሱም ወደ ትውልድ ቀዬው ቤተሰቡን ለመጠየቅ በመጣበት የጀመረውን የለውጥ እንቅስቃሴን በመቀላቀልና የበጎ ተግባር ስራውን መምራት በመቻሉ ደስታ እንደፈጠረለት ተናግሯል። ለውጡን ለመደገፍ ያህል ሚኒመም እነዚህ ነገሮች እንስራ ብለን በመተባበር ዛሬ እዚህ ከተማ ውስጥ አካባቢውን አጽድተናል። ለብዙ ሰዎች አርአያነት ያለው ተግባር ነው እያደረግን ያለ ነው። ይሄ ጎደለ ብቻ ብለን ሳይሆን ይህን እንሙላ ብለን አብረን እያገዝን የምንሄድበት ነው ብለን ነው እየተንቀሳቀስን ያለ ነው። ጥሩ ነገር ነው ያለው። ደስ ብሎኛል። የመስቃን ወረዳ አስተዳዳሪ አቶ ሰለሞን አየለም ከወጣቱ ጋር ውይይት በማካሄድ አሁን የተጀመረው የበጎ ፈቃድ ተግባር በቀጣይ የአረጋውያንና የአቅመ ደካማ ቤቶችን በመጠገን የከተማ ጽዳትን በማካሄድና በማረሚያ ቤቶች በዓልን ከታራሚዎች ጋር አብሮ በማክበር የመሳሰሉትን ተግባር ተጠናክረው እንደሚቀጥሉም ገልጸዋል። በወረዳው የኢንሴኖ ከተማ ወጣቶች ላሳዩት አበረታች ተግባር ምስጋናቸውንም አቅርበዋል። በተግባር በሚገለጽ ደረጃ በገንዘብና በቁስ ድጋፍ ማድረጋችሁ ትልቅ የሚያስብል አንዱ ሲሆን ሁለተኛው ከተማውን ለማስዋብ ያለ ቁርጠኝነትን በተግባር ያረጋገጠበት ከመሆኑ ጋር በተያያዘ በተለይ በከተማችን የምናያቸው ነገሮች በጋራ እየሰራን የምንሄድባቸው ሂደቶች እንዳሉ ለማስቀመጥ እወዳለሁ። በእኔና በወረዳው ስም ላቅ ያለ ምስጋናዬን ለእናንተ ገልጻለሁ። ዘገባው የመስቃን ወረዳ ባህል ቱሪዝምና የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው።